በኔዘርላንድ ፖሊስ በእርጉዝ ሴት በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ ዝርዝሩ እናልፋለን። በኔዘርላንድ ፖሊስ በእርጉዝ ሴት ላይ የፈጸመው ጥቃት እጅግ ዘግናኝ እንደነበረ እየተነገረ ይገኛል። በኔዘርላንድ አንድ የፖሊስ አባል ነፍሰ ጡር ሴትን መሬት ላይ ሲያጋድም የሚያሳይ ተንቀሳቃሽ ምስል ወይንም ቪዲዮ ባለቤቷ በስደተኞች ማቆያ ማዕከል ውስጥ በቁጥጥር ስር ውሎ ባለበት ወቅት መሆኑንም ተናግራለች። ይህ ድርጊት በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በፖሊስ የኃይል አጠቃቀም ላይ ጥያቄዎች እየተነሱ ነው። በወቅቱ የነበረው ሁኔታና ፖሊስ ለምን ይህን ያህል የኃይል እርምጃ ለመውሰድ እንደፈለገ የሚገልጹ ተጨማሪ መረጃዎች እየተጠባበቁ ሲሆን ጉዳዩ የበርካታ ሰብአዊ መብት ተሟጋቾችን ትኩረት ስቧል። በላኦስ በዋሻ ውስጥ የተገኙ ሰዎች የመታደግ ዘመቻ ተጠናክሮ ቀጥሏል። በመካከለኛው ላኦስ በሚገኘው ዋሻ ውስጥ በጎርፍ ተከበው የቀሩ 2 ሰዎችን ለማዳን የነፍስ አድን ሰራተኞች ከባድ ዝናብና ከመሳሪያ ብልሽት ጋር እየታገሉ ነው። ከሳምንት በላይ በዋሻው ውስጥ ተቀብረው ከቆዩ 7 ሰዎች መካከል 5ቱ በሰላም መውጣት ቢችሉም ቀሪዎቹን ለማግኘት የሚደረገው ጥረት በውሃ መጥለቅለቅ ምክንያት ተደናቅፏል። እነዚህ 7ቱ ሰዎች ወደ ዋሻው የገቡት ወርቅ ፍለጋ እንደነበረ የተነገረ ሲሆን በድንገት በመጣ የጎርፍ መጥለቅለቅ የመውጫ መንገዳቸው ተዘግቶ መቆየታቸውን ተገልጿል። ከታይላንድ፣ ፊንላንድ፣ አውስትራሊያና ከሌሎች ሀገራት የተውጣጡ የውሃ ውስጥ ዋናተኞች ወይንም ዳይቨሮች ቀሪዎችን 2 ሰዎች ለማግኘት ከፍተኛ ርብርብ እያደረጉ ይገኛል። የእስራኤል ጦር ወደ ሊባኖስ ዘልቆ መግባቱም ተዘገበ። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውን ስትራቴጂካዊያን የሊታኒ ወንዝ ተሻግሮ ጥቃቱን ማስፋፋቱ ተዘግቧል። በአሁኑ ወቅት እስራኤል ወደ 2000 ስኩዌር ኪሎ ሜትር
ዝርዝር ዜናዎች እነዚህን ይመስሉ ነበር። በሌላ ዜና በትኩስ መረጃ እስከምንገናኝ መከለሻ ሚዲያችንን ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር በማድረግ ሐሳብ አስተያየቶችን ከታች መጻፍ ትችላላችሁ። ቸርን ሰንብት።